እሺ ሰላም ቤተሰብ እንዴት ናችሁ? ከፕሌይ ስቶር ካወረድን በኋላ ኦፕን ስንለው እንደዚህ አይነት የሎጊን አማራጮች ይመጡልናል። 6 አይነት የሎጊን አማራጮች ቢኖሩም ግን ተመራጭና የተሻለው መንገድ በምን መክፈት ነው? በሎጊን ዊዝ ጎግል በሚለው መክፈት ነው ተመራጭና የተሻለው። እኛም ላሳያችሁ የወደድኩት በዚህ ነው። ይህን አንዴ እንደነካ ነው አክሴፕት በል ይለኛል። አክሴፕት እለዋለሁ። ከዛ ወደ ምን ይወስደናል? ወደ ኢሜይላችን ይወስደናል። የምናውቀውን የራሳችን የሆነ ኢሜይል እናስገባለታለን። ከዛ ልክ ኢሜይላችንን እንዳስገባንለት ወደ ፐርሰናል ዳታ መሙያችን ቦታ ያመጣናል። ከዛ በፊት ግን ምን ይለናል? ተስማምተሃል ወይ ይለናል። አዎ ተስማምቻለሁ እለዋለሁ። አግሪ ኤንድ ሼር እለዋለሁ። ከዛ ወደ ፐርሰናል ዳታ መሙያችን ቦታ ያመጣናል። ወደ ፐርሰናል ዳታ መሙያችን ቦታ ያመጣናል። አሁን እዚህ ጋር እንግዲህ እዚህ ጋር ሴቶች ከሆናችሁ እዚህ ጋር የትኛውን ፎቶ ቢሆን እዚህ ጋር ሴቶች ከሆናችሁ እዚህ ጋር የትኛውን ፎቶውን ማስገባት ትችላላችሁ። በሁለተኛ ደረጃ ደግሞ እዚህ ጋር ኒክኔም ነው። ኒክኔም እዚህ ጋር ታስገቡለታላችሁ። የተወለዳችሁበትን ዓመተ ምህረት ከ18 ዓመት በላይ አድርጋችሁ ታስገቡታላችሁ። እዚህ ጋር በምትኖሩበት ሀገር ክፈቱ። እንዲሁም ሴት ከሆናችሁ እዚህ ጋር ፊሜል የሚለውን፣ ወንድ ከሆናችሁ እዚህ ጋር ደግሞ ሜል የሚለውን መርጣችሁ ከዛ ከታች ሰብሚት የሚል አለ። ይሄኛውን ሰብሚት የሚለውን ስትነኩት ወደ አፑ ያስገባናል ማለት ነው። አሁን እያንዳንዱን እስኪ ፎቶ እናስገባለት። በመጀመሪያ ደረጃ ከላይ ፎቶ እናስገባለት። ይሄ ለምሳሌ አስገባሁት። ይሄን ፎቶውን አስገባሁት። ያው ከላይ የትኛውን ፎቶ ይሁን ሴቶች ከሆናችሁ ከላይ ፎቶ ብቻ አስገቡለት። እዚህ ጋር ደግሞ ስም የትኛውንም ስም አስገቡሽ። ለምሳሌ ራሳችሁን በቃ ለምሳሌ እኔ አሁን እዚህ ጋር ኢሉ ልበለው። ለምሳሌ ኢሉ ይኸው ዓመተ ምህረት ደግሞ ከ18 ዓመት በላይ አድርገን ነው መሙላት ያለብን። ኦኬ በልበለው። ከዛ ፊሜል አድርጌ ሰብሚት እለዋለሁ። አሁን ያስገባኛል ወደ ውስጥ ማለት ነው። አሁን የአፑ የመጀመሪያው ገጽታ ይሄን ይመስላል። የአፑ የመጀመሪያ ገጽታው ይሄን ይመስላል። ከዚህ በኋላ ደግሞ ምን ማድረግ አለብን የሚለው በቀጣይ ቪዲዮ